ሰላም ጤና ይስጥልን። ይህ ገንጂ ሚዲያ ነው። ሀገር በተስፋና በስጋት መካከል ናት። የለውጥና የጥርጣሬ ነፋስ በየማዕዘኑ እየነፈሰ ነው። ወራቱ የሐምሌ ወር፣ ሰዓቱ ደግሞ ጠዋት ነው። የሀገርን ችግር ይቀርፋል የተባለ አንድ ግራንድ ፕሮጀክት አደጋ ላይ ወድቋል። ልማት የግለሰብ መስሎ መንግስት ሲቀያየር በጅምር የሚቀሩ ልማቶች አያሌ ናቸው። ይህ ፕሮጀክት ግን ተጀምሯልና ማለቅ አለበት። ግን እንዴት? የፕሮጀክቱ የበላይ አስተባባሪዎች አኮርፈዋል ወይንም ምልም ያለ ስርቆት ውስጥ ናቸው። ሁኔታውን ህዝቡ ማወቅ አለበት። ፕሮጀክቱም ገንዘቡም የህዝብ ነውና ህዝቡ የማወቅ መብት አለው። ሐምሌ 19 2010 የፕሮጀክቱ ስራ አስኪያጅ ሁኔታውን ይፋ ለማድረግ በራባ 4 መኪናው ወደ ኢትዮጵያ ቴሌቪዥን ነዳ። ይህንን የሰው ሀገር ጠላቶች ደግሞ ሳይጋለጡ መቅደም ነበረባቸውና ክትትላቸውን ጀመሩ። አሁን ገዳይና ሟች፣ አልሚና አጥፊ፣ አርበኛና ባንዳ ፊት ኋላ ሆነው እያሽከረከሩ ነው። ሟች አንዳች ነገር ይከብደዋል። እንዴት መኪና ከቤቱ ጀምሮ የተከተለችው ነው። ሲታጠፍ ትታጠፋለች፣ ሲዞር ትዞራለች፣ ሲቆም ትቆማለች። በኋላ ላይ መኪኖቹ ተበራከቱ። እሱ የለያቸው ግን ሁለት ብቻ እንደነበሩ በስልክ ውስጥ የተገኙ መረጃዎች ይናገራሉ። ሁኔታውን ኢቲቪ ለሚጠብቁት ሙያተኞች ማሳወቅ አልፈለገም። መረጃ የወጣው ከየት እንደሆነ አይታወቅም። ማንንም ማመን ማንንም መስማት አይቻልም። እንደሚባለው ያውቃል። የነበረው አማራጭ ስልክ ደውሎ ቤተሰቦቹን ልጆቹንና ሚስቱን ብሎም ያችን የደከመላትን ሀገሩን መሰናበት ነው። ያንንም አደረገም። መኪናዋ አሁንም መሽከርከሩን አላቆመችም። ትንቅንቁ ከጊዜ ጋር ነውና በጊዜ ሰው የሚሰደደው የጊዜ ሟች አሁንም እየነዳ ነው። ወደ መጨረሻ መድረሻው ለመድረስ በግምት 400 ሜትር ገደማ ሲቀሩት ነገሮች ፍጥነታቸውን ጨመሩ። መስቀል አደባባይ በስፍራው የነበሩ የደህንነት ካሜራዎች ለእድሳት በሚል ተነስተዋል። የትራፊክ መብራቱ ቆም የሚል ቀይ ብርሃን አበራ። ያ ቀይ ብርሃን ከተሳዳጅ ስራ አስኪያጁ የመጨረሻው ምልክት ነበረ። ከዚያች ሰዓት በኋላ ያንን ምልክት መስቀል አደባባይንም ስውር ነፍሰ ገዳዮችንም አላያቸውም። ምክንያቱም ቀዩ መብራት ጠፍቶ ቢጫ ከዚያም አረንጓዴ መብራት ሳይበራ በፊት የስራ አስኪያጁ ህይወትና ህዋስ ቀጥ ማለት ነበረበት። ሲከታተሉት የነበሩ መኪኖች በግራና በቀኝ የመኪኖቹ ስፖኪ የተነካካ በሚመስል እኩል ቅርበት አወጀውበት ቆመዋል። የተዘጋው የመኪና መስኮት ተከፈተ። ሟችና ገዳይ ለመጀመሪያ ጊዜ ተለያዩ። ይተዋወቃሉ። ገዳይ አንዲት ኮልት ሽጉጥ አወጣና ጊዜው ሳይፋጠን ቃታ ተኮሰም። ያቺ የኮልት ጥይት በሟች ግራ ጆሮ ገብታ በቀኝ ወጣች። ነገሮች የዚህን ያህል ቀላልም ከባድም አስቸጋሪም ውስብስብ ነበሩ አልነበሩም። አሁን አረንጓዴ ትራፊክ መብራቱ በርቷል። ከአንዲት ራባ 4 መኪና በስተቀር ጊዜና ነፋስ ያላቸው መኪኖቻቸው ይዘው መክነፋቸው ቀጠሉ። የኢትዮጵያውን ሕዝብ የዘመናት ህልም በክንዱ ተሸከመው አንድ ሰው ታሪክ በአንድ ቅጽበት ወደ የማይመለስ ጨለማ ውስጥ ተቀየረ። በዚህ መልኩ ተገደለም። ውድ የቻናችን ቤተሰቦች ሆይ ለመሆኑ ኢንጂነር ስመኘው በቀለን ማን ገደላቸው? ሐምሌ 19 ቀን 2010 ዓ.ም አዲስ አበባ ገና ከጠዋቱ ጭጋጋማ ሳይረግፍ መስቀል አደባባይ አቅጣጫ ቆማ የነበረች አንዲት የብርሃማ ቀለም ራባ 4 መኪና ሙሉ የሀገሪቱን ቀልብ ስባ ነበር። በመኪናዋ ውስጥ በአሽከርካሪ ወንበር ላይ ተደግፎ የተገኘው አካል ተራ መንገደኛ ወይንም ተራ ባለስልጣን አልነበረም። እርሱ የታላቁ ኢትዮጵያ ህዳሴ ግድብ ዋና መሐንዲስ፣ የጭቁን ኢትዮጵያውያን የብርሃን ተስፋ፣ የህዝቡ የኩራትና የተስፋ ምልክት፣ ያንን ሰማያዊ የሥራ ልብሱን ለብሶ ቀን ከሌሊት በጉራ በረሃ ሲተጋ የነበረ ኢንጂነር ስመኘው በቀለ ነበር። የዚህ ታላቅ መሐንዲስ ህልፈት ከተሰማበት ሰከንድ ጀምሮ በኢትዮጵያ ምድር ላይ የተፈጠረው ድንጋጤ፣ ሐዘንና ጥርጣሬ እስካሁን ድረስ የብዙዎችን አእምሮ የሚሞግት የዘመናችን ትልቁ ሚስጥር ሆኖ ይገኛል። ኢንጂነር ስመኘው በቀለ ማን ነበር ለሚለው ጥያቄ ምላሹ ከታሪኩ ይጀምራል። በ1957 ዓ.ም በሰሜን ጎንደር ዞን ማክሰኝት በተባለች ቦታ የተወለደው ስመኘው ትምህርቱን በከፍተኛ ውጤት አጠናቆ የኃይል ማመንጫ ዘርፉን የተቀላቀለ ብሩህ አእምሮ የነበረው መሐንዲስ ነበር። በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ውስጥም ለበርካታ ዓመታት በአሰልጣኝነት በክፍል መሐንዲስነትና በፕሮጀክት አስተባባሪነት የሰራ ሲሆን በተለይም የግልገል ጊቤ 1 እና ግልገል ጊቤ 2 የኃይል ማመንጫ ፕሮጀክቶችን በብቃት መምራት ትልቁ ሙያ ክብሮት አጥፎ ነበር። በ2003 ዓ.ም የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ይፋ ሲደረግ አቶ ጠቅላይ ሚኒስትር የነበሩት ጠቅላይ ሚኒስትር መለስ ዜናዊ ይህንን ግዙፍ ታሪካዊ ፕሮጀክት በዋና ስራ አስኪያጅነት እንዲመራ የተመረጠው ኢንጂነር ስመኘው በቀለ ነበር። ይህንን የሾሙት ጠቅላይ ሚኒስትሩ መለስ ዜናዊ ናቸው። ስመኝ ለኢትዮጵያውያን ተራ የፕሮጀክት መሪ አልነበረም። እርሱ
ህዝቡ ከአነስተኛ ገቢው ቀንሶ ለግድቡ የሚገዛውን ቦንድ የገበሬውንና የሰራተኛውን አነስተኛ ሳንቲም አስተባብሮ ሀገራዊ አቅምን የማስመስከር ምልክት ነበረ። ሚዲያ ላይ ወጥቶ በከፍተኛ ስሜትና በሙሉ እምነት ስለ ግድቡ ሂደት ሲናገር እያንዳንዱ ኢትዮጵያዊ የሀገሩን የተስፋ ዕድል በርሱ አይን ውስጥ ያይ እንደነበር ህያው ምስክር ነው። ነገር ግን በ2010 ዓመተ ምህረት በኢትዮጵያ ውስጥ የተቀጣጠለው የፖለቲካ ለውጥና የወቅቱ ውጥረት በህዳሴው ግድብ ግንባታ ላይ ትልቅ ጥላ አሳልፎ ነበር። በወቅቱ ወደ ስልጣን የመጣው ጠቅላይ ሚኒስትር አብይ አህመድ አስተዳደር በግድቡ ግንባታ ላይ ከፍተኛ መዘግየቶችና የፋይናንስ ጉድለቶች መኖራቸውን በይፋ መናገር ጀምሮ ነበር። በተለይ በብረትና ኢንጂነሪንግ ኮርፖሬሽን የተያያዙት የኤሌክትሮ ሜካኒካል ስራዎች በጣም ወደ ኋላ መቅረታቸው ዋናው ተቆራጭ ድርጅት ሳሊኒ ተጨማሪ በመቶዎች የሚቆጠሩ ቢሊዮን ዶላሮች እንዲጠይቅ ማድረጉ በፕሮጀክቱ መሪዎች ላይ ከፍተኛ ጫና ፈጥሮ ነበር። ኢንጂነር ስመኘው በቀለ ህይወቱ ከማለፉ ከአንድ ቀን በፊት ህጉባ ወደ አዲስ አበባ የመጣው በነጋታው ማለትም ህይወቱ አልፎ በተገኘበት ቀን ጠዋት ስለ ህዳሴው ግድብ ወቅታዊ ሁኔታና ስላጋጠሙት ተደራራቢ ችግሮች ለሀገር ውስጥና ለውጭ ሀገር ጋዜጠኞች መግለጫ ለመስጠት እንደነበር ይነገራል። የዚያን ጠዋት ክስተት ግን የመግለጫውን መድረክ በሐዘን ድንኳን ተካው። መስቀል አደባባይ ቆማ በተገኘችው መኪና ውስጥ የኢንጂነር ስመኘው አስክሬን ሲገኝ የኢትዮጵያ ፌዴራል ፖሊስና የፎረንሲክ ባለሙያዎች ወዲያውኑ ቦታውን ከበቡት። ህዝቡ ዜናውን የሰማው በከፍተኛ ድንጋጤና ቁጣ መሃል ሆኖ ነበር። የህዳሴው ግድብ ምልክት የሆነው ሰው አዲስ አበባ መሃል ላይ በጥይት ተመቶ መገኘቱ የሴራ ትንታኔዎችና ጥርጣሬዎችን ወዲያውኑ አነደዳቸው። አንዳንዶች በግድቡ ግንባታ ሳይደሰቱ የቆዩ የውጭ ኃይሎች ወይንም የሀገር ውስጥ የደህንነት ሴረኞች የፈጸሙት ግድያ ነው ሲሉ፣ ሌሎች ደግሞ በግድቡ ግዥና ኮንትራት ውስጥ በተፈጠረ የሙስና መረብ ውስጥ ያሉ አካላት አፋቸውን ለማዘጋት ያደረጉትን እርምጃ ነው የሚል እምነት ነበራቸው። የኢትዮጵያ ፌዴራል ፖሊስ ኮሚሽን በወቅቱ በኮሚሽነር ዘይኑ ጀግማ ይመራ የነበረው ተቋም ሰፊ የምርመራ ስራ ማካሄዱን አስታወቀ። የውጭ ሀገር የፎረንሲክ ባለሙያዎችና የቴክኖሎጂ አጋዦች ሳይቀሩ የተሳተፉበት ነው የተባለው ያ የምርመራ ለሳምንታት ከቆየ በኋላ ጳጉሜ 2 2010 ዓ.ም ይፋ ሆነ። የፖሊስ ኮሚሽኑ በሰጠው ይፋዊ መግለጫ ላይ የኢንጂነር ስመኘው በቀለ አሟሟት ለህዝብ ጆሮ የማይሰማ ተቀባይነት የሌለው የማይታመን ራስን የማጥፋት ነው የሚል ድምዳሜ ላይ መድረሱን አስታወቀ። ፖሊስ ባቀረበው ዝርዝር የምርመራ ውጤት መሰረት ኢንጂነሩ ህይወቱ ያለፈው በራሱ ስም በተመዘገበ ኮልት በተባለ ሽጉጥ በተተኮሰ አንድ ጥይት እንደሆነ ተገለጸ። ጥይቶቹ በቀኝ በኩል በራሱ አጠገብ ገብታ በግራ በኩል መውጣቷን፣ አሻራው የራሱ የኢንጂነር ስመኘው መሆኑን፣ መኪናው ከውስጡ በኩል የተቆለፈና ሞተሩ እየሰራ እንደነበር እንዲያውም የጥይቱ ካርቶን ከመኪናው ውስጥ መገኘቱን ፖሊስ በምስክርነት አቀረበ። ፖሊስ ለምን ራሱን አጠፋ ለሚለው ጥያቄ ምላሽ ሲሰጥ ኢንጂነር ስመኘው በቀለ በፕሮጀክቱ መዘግየት በተደራረቡ የፋይናንስ ጥያቄዎችና በከፋ የስነልቦና ጫና ውስጥ ይገኝ እንደነበር እማኞችን አቀረበ። በተለይም ሳሊኒ የተባለው ስራ ተቋራጭ በሜቴክ ስራ በመዘግየቱ ምክንያት ተጨማሪ የ250 ሚሊዮን ዩሮ ክፍያ መጠየቁ፣ የፕሮጀክቱ በታቀደለት ጊዜ አለመጠናቀቁና በህዝቡ ዘንድ ያለው ከፍተኛ ተጠባቂነት በእርሱ ላይ የፈጠረው ጭንቀት ለአእምሮ ህመምና ለከፍተኛ የስነልቦና ስቃይ ዳርጎታል ተባለ። በተጨማሪም ከሞቱ ጥቂት ደቂቃዎች በፊት ለልጆቹ የደህንነት የተጨነቀለት የስልክ ልውውጥ ማድረጉን ፖሊስ በምርመራው ማስረጃነት ጠቅሷል። ሆኖም ግን የፖሊስ ምርመራ ውጤት ይፋ በመሆኑን የህዝቡ ጥርጣሬ አላበረደውም። እንዲያውም ቁጣውን አለማመኑን ይበልጥ አፋፋመው። በሀገሪቱ የተለያዩ አካባቢዎች ኢንጂነር አይገደልም፣ ኢንጂነር አይጠፋም የሚሉ መፈክሮች የተደነገጉ መጡ። አብዛኛው ህዝብና በርካታ የፖለቲካ ተንታኞች አንድ በጽናትና በብርታት የሚታወቅ የሀገሪቱን ትልቅ ፕሮጀክት ሲመራ የነበረ ሰው እንዴት በአደባባይ መሃል በአዲስ አበባ መሃል አደባባይ በጥራት ፀሐይ በግላጭ ሊሰጥ ጥቂት ሰዓታት ሲቀሩት ራሱን ያጠፋል በሚል የምርመራውን ውጤት ውድቅ አደረጉት። የሴራ ወሬዎች በየቦታው ተሰራጩ። የመኪናው አየር ማቀዝቀዣ፣ የሞተሩ መስራት፣ የደህንነት መከመሮች በስፍራው አለመገኘትና ከሞቱ በፊት የነበሩ የጥርጣሬ መዝገቦች ምስጢራዊ አሁንም ድረስ የብዙዎች ጥያቄ ሆኖ ቀረ። ከኢንጂነር ስመኘው ህልፈት በኋላ በርካታ መጽሐፍት፣ የጋዜጠኞችን ዳሰሳዎችና ጥናቶች ተጽፈዋል። በተለይም የስመኝ ሚስጥርና የህዳሴው አርበኛ በሚሉና በሌሎች ሀገራዊ መጽሐፍት ውስጥ እርሱ ለሀገሩ የከፈለው ዋጋ፣ የነበረው ህልምና የህልፈቱ ሚስጥራዊ ሁኔታ የሚዳሰሱ መረጃዎች ተዘጋጅተዋል። የጋዜጠኝነት ምርመራዎችና እንዲጠበቁ ከሆነ ኢንጂነር ስመኘው በቀለ በወቅቱ በነበረው የፖለቲካ ሽግግር ምክንያት በስለላ ድርጅቶችና በሙስና መረቦች መካከል የተፈጠረው ትልቅ መረብ ሰለባ ሆኗል የሚሉ መላምቶች በሰፊው ተገልጸዋል። የተለያዩ ፖለቲካ ተንታኞችና የቀድሞ የመንግስት ባለስልጣናት በኋላ ላይ በሰጧቸው ቃለ መጠይቆች ላይ የኢንጂነር ስመኘው ህልፈት ተራ የራስ ማጥፋት ክስተት ሳይሆን
በአገሪቱ የስልጣንና የኢኮኖሚ የበላይነት ፍልሚያ ውስጥ የተፈጸመ ታላቅ አገራዊ አደጋ እንደሆነ ይገመታል። የኢትዮጵያ መንግስት ምላሽ በወቅቱ በሁለት መልክ የተገለጸ ነበር። በይፋዊ መረጃ የፌዴራል ፖሊስን የምርመራ ውጤት መቀበልና ለኢንጂነሩ ብሔራዊ ክብር ሽኝት ማድረግ ሲሆን፣ በሌላ በኩል ደግሞ የህዳሴውን ግድብ አስተዳደር ሙሉ በሙሉ ማዋቀር ነበር። በቅድስት ሥላሴ ካቴድራል በተፈጸመው ታላቅ የክብር ስነ ስርዓት ላይ በ10 ሺዎች የሚቆጠሩ ከተማዋ ነዋሪዎችና የሀገሪቷ አመራሮች በተገኙበት እርሱ ለሀገሩ ያበረከተው አስተዋጽኦ በከፍተኛ ደረጃ ተወደሰ። ከእርሱ ህልፈት በኋላ መንግስት የህዳሴውን ግድብ ግንባታ ፈጣንና ውጤታማ ለማድረግ በሚል ሜቴክን ከፕሮጀክቱ በማስወጣት ለሌሎች ዓለም አቀፍ ኩባንያዎች ኮንትራቱን ሰጠ። ኢንጂነር ክፍሌም ሆሮንም በዋና ስራ አስኪያጅነት በመሾም ፕሮጀክቱ እንዲቀጥል አደረገ። ኢንጂነር ስመኘው በቀለ ያላየውን የህዳሴ ግድብ የመጀመሪያው ውሃ ሙሌትና የኃይል ማመንጨት ጅምር በሀገሪቷ ከዓመታት በኋላ በእርግጥ አይተዋለች። ነገር ግን እርሱ የታገለለትና ህይወቱን የሰጠበት ይህ ግዙፍ ፕሮጀክት ህይወት በወንዙ ላይ ሲገደብ የርሱ ማሟሟት ሚስጥር ግን አሁንም በህዝቡ ልብ ውስጥ ያልተፈታ እንቆቅልሽ ሆኖ እየኖረ ነው። መንግስት የሰጠው የራስ ማጥፋት ድምዳሜና ህዝቡ ያለው አለመቀበልም ባይነት በኢትዮጵያ ዘመናዊ ታሪክ ሂደት ውስጥ ትልቅ አሻራ ጥሎ አልፏል። ኢንጂነር ስመኘው በቀለ የሞተበት ምክንያት ምን ይሁን ምን እርሱ ለሀገሩ እድገትና ለህዝቡ ኩራት ያሳየው ቁርጠኝነት በታሪኩ መዝገብ ላይ በወርቅ የተጻፈና በኢትዮጵያውያን ዘንድ ለዘላለም የሚታወስ ታላቅ ሀገራዊ ባለውለታ ሆኖ መኖሩ ግን አይቀሬ ነው። ለዛሬ በዚህ አበቃን። የእናንተንም አስተያየት ጻፉልን። ሰናይ ጊዜን እየተመኘን በዚህ እንሰናበት። ከታሪክ ለመማር የታሪክን አስከፊ ገጽታ ለመድገም ያስገድዳል። በርከት ያሉ አዳዲስ መረጃዎች በጊዜ እንደርሳችሁ የሰብስክራይብ እና የደወል ምልክቱን በመጫን ላይክ፣ ኮሜንት፣ ሼር በማድረግ ቻናላችንን እንድትደግፉ እያስታወስን በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ። ሰናይ ጊዜን ተመኘን። ገንጂ ሚዲያ የህዝብ ድምጽ